ሰው ጋር ይሄ በቃ ስፖርት ወርዳለሁ ሲገለበጥ በቃ ካርቶን ነው የምመስለው። አንዳንዱ ሰፈር ያሉ ካርቶን ሲሉ በቃ ደስ አይለኝም። ለምን እኔ 30 ጊዜ በቃ አውሎ ነፋስ ያነሳኝ መስራት ተገልባብጬ በከንቻ 7 ሰው ከመጣ በኋላ ይሸለቸኛል ዞሬ ማየት። በቃ በሙሉ ጋቢ በጋቢ ስንት ሰው አልክ አንተ? 30 ሰው አልኩ እኮ። አትቀንስ መጀመሪያ 7 አልከው እዚቹ ለዚቹ 40 መቀነስ ምንድነው? ይውልህ አልኩ ያልኩት ነገር እኮ ምንም ልትረዳ አልቻልኩም። አባቴ አልኩ እኔ ከልጅነቴ ኢማጂን ከልጅነቴ አይቶ ነው አንተ ልጅ አዋጭ ይሆናል ይሄ ቴኳንዶ ምናምን በብሰራ ሰው አይተርፍብህም ብቻ ተጠንቀቀ ስራ ይሄ ስለ ንቦና የሚባል ትምህርቶች አሉ እነሱ ካልወሰድክ ሰው ጨፍጨፈህ መንግስት ጨፍጨፈህ ራስህ ተጨፍጨፈህ ዳዲ አንድ ጥያቄ ልጠይቅህ እኔ መጀመሪያ አንተ ሳቅ አባቴ አይና ባስር ነው ማፎሻላ አይችልም ብለህ ስንት ቀዳዳ ስትቀዳል ነበር እንዴ? የመጀመሪያ እንደዛ ብሎ ካሬም በኋላ አሻሻልኩታ ማሻሻል አልችልም እንዴ? ማፍት ነው ቀጥል። እሺ ቀጥል። አሻሻልኩት አንተ ልጅ ካንቴሪያ ያዋጣሃል አለኝ። እኔም ሄድኩኝ ሰለጠንኩ እስራኤል 3 አመት ጅቡቲ በል እሺ 7 አመት 10 ሆነ ማለት ነው። የፈለገው ይሁን ብቻ በቁጥሩ እኔ አይደለም በቃ እንዴት በቃ እንተ ተግባብጬ ሲፈልግ ዱዳ አረጋለሁ ግማሽ ጎን ሲፈልግ ግማሽ ደመነማ አረጋለሁ ምንማ ምን አልክ? ግማሽ ደመነማ አረጋለሁ አየሩ ሁኔታ ማለት ነው። ግማሽ ጆሮ ገንጤ እንዳሰማ ሁሉ አረጋለሁ ደረጃዎች አሉ። ሰው ይሄ አይቶ ይሄ ልጅ ሰፈሩ ሰው ሊጨርስ ነው ብለው የስላልኩኝ አሜሪካ ስንት አመት መጀመሪያ ጂንካ ላኩኝ። እሺ ቀጥሎ አሜሪካ ላኩኝ እኮ ስንት አመት በቃ አንድ ለምን 7 አመት ጥቅል 17 አመት ማለት 17 አመት አካባቢ በቃ ብዙ ትምህርቶችን ነው ብዙ ነገሮችን ነው ብዙ የሰው ልጆች አይነት ነው ያየሁት። ከዛ ወዲህ እዚህ ሀገር ውስጥ ከመጣው በኋላ የሰው አይነት አጠፋብኝ ጓደኞች አልጠፉብኝ አንተ አልጠፋብኝ። አንተ 17 አመት እዛ አላህ ማለት እዚህ ስትመጣ በስንት አመት ይገባ እድሜ ጠቅላይ እድሜ የጠቅላላ እድሜው 6 አመት ጠቅላላ ማለት ነው። እዛ ተቆየው በኋላ ወደዚህ ስመጣ አንድ ብላ ጀምራለሁ እዚህ አንድ ብዬ ጀምራለሁ። እንዴት ነው ግራ የምታጋባኝ? ይልቅ ይኸውልህ እኔ አንድ ነገር ሲጠራ ስትልኝ ምን ትዝ አለኝ መሰለህ? ትዝ ይለኛል እዛ ውትድርና ቤት እያሉ አንዴ የገጠመኝ ክስታት መሰለህ እንዴ በላ ጦርነት ላይ ሊሽላሻ ባለው በቃ ቢብል ሊሽላሻ ጥይት አላቃ ጠፋ በቃ እኔ የሚመራት ጋንታ ማለት ሊሽላሻ ማለት ምንድን ነው? ጥይት ቶክስ ማለት ነው በቃ እያለምን ግንባር እያለምን ቅንድብ ስንል ጥይት አላቃና የኔ ጋንታ ችግር ውስጥ ገባ። ከዛ በቃ ጥይት ጋንታ ማለት ምንድን ነው? ጋንታ አጋች ማለት ነው አይደለም። እዛ ጦርነትን ካምፕ ውስጥ ያለ ጋንታ ማለት አንድ የምታዛው ቡድን እንደማለት ነው። ገባህ? ገብቶኛል። በቃ ጥይት አላቀና ያ ጥይት ፍለጋ ሲበር ሲሄድ እኛ ምን ስቤት ሴት ዲሆዳ ቦዲ ትጋግር ብላ ጥምቃት ሊጥ በቧቃ ይዛ ስትሄድ አገኘ። ቧቃ ነው ራሴ እና ያንን ቧቃ ቀበል አደረኩና ስማ የሰማን ጆሮ ስማ ጆሮን አለኝ አልኩህ እኮ እየሰማህ አይደለም እንዴ? በቃ ስማ ራስህ ቧቃ ነህ ቧቃ ይላል። ምን ጋር ነበር ያቆምኩት? ዜብራ ላይ ነው ያቆምከው። ልክ ነው። ናጭ ነገር ሊጥ ነው አንተ ስማ ታውሲማ ብያለሁ። እሺ ላዲ እሺ እየሰማሁ እኮ ነው። 17 አመት ሙሉ ስትተርክልኝ ሳምቼ እዚህ ደረስኩ አይደል? አንዴ 3 አመት 10 አመት እያልክ ከዛ ያንን ሊጥ
እያቦካው ጥቅልል እያረኩ በቡድን አስቀመጥኩና በክብ ክብ ማለት አንድ እኔ ጎደኛ ደባደ የሚለው አለ ላውንቸር ተኳሽ አንድ ታንክ አለ አጠገቡ እሱ ማለት ነው እያከታትኩ ታኩሳለሁ ምን ነው በቃ ሊጡ እየገባ ነው በመሰረቱ አንተ እልም ምስናረግ ይው ላዲሙት ደብን ላዲሙት ሲል አንዴ እምሽክ ስናረግ ጠላት ወገን ይገባና ባላ ብር ዱቅ እዛም ዱቅ እዚህም ዱቅ ሲል እልም ምስናረግ ባላ ብር ዳቦ የሚያርገህ ዱቅ ሲል ጠላት እያፋሳ ሽሽት አዲስ መሳሪያ መጣ ያላ ሲሻሽ እኛ ጦር ማለት ይሄ ነጩ እንደዚህ እንደ ይሄ እንደ ርችት ሊጡ ማለት ነው በቃ ዳቦ ባላ ብር ይሆነ ወረደ የኛም ወታደር እየገባ ዳቦ እያበላ እየተቀበላ እነዛ ሲሻሹ ሊጡ አንተ ከስር ተተኩሳለህ ተኩስ ነው ከዛ ትንሽ ሊጥ ሲቀር እሷ ሊጥ ካታቲና እንደገና እልም የስናረግ ምንድነው የምትሉት ትንንሹ ቆሎ ዳቦ በቃ ቆሎ ዳቦ ሰማይ ላይ ብት ሲል ግማሹ ያላከሽ ለካ ሳላቅ እኔ ተኩስ አብርቀት እኔ ጋንታ እኔው ቀዷል ዳባሌ እንደ አርጋልኩና እኔም ታንክ ስር ክታታልኩና እኔን ወስዶ እልም ምን ያርጋል ይው አያር ላይ ብርር ብዬ ከጋንታ ፊት እና አቺን ቦታኛ የዛኔ ቁጥጥር አረገኝ ማለት ነው እኔ ባለፈው ልክ እንደዚህ እኔም ጦር ሜዳ ሄጄ ነበር የት እኔ ቦታው አሁን እንደው በቃ ቦታውን ለማምጣት ተዛላለኝም እንጂ ቦታው ጋር ሄደን የቀበሌ ጉድጓድ ካልቆፈራችሁ ብሎ ችካለብኝ ሰው ተው ከላይ ይሁን ትሞታለህ እኔ ሊዛን ጊዜ ወጣት ነኝ ደፋር ነኝ ስንት አመት 14 አመት ስድስት ገባው ምን ያደርግልሃል አንተ ሰው ወደ ድምት ተገባለህ እኔ ዝም ብዬ አላዳምጥኩም እንዴ ቀጥልሽ ላዲ እና የቀበሌ ጉድጓድ ካልቆፈራችሁ በላይ ላይ ሆናችሁ መሳሪያ ከመጣ ከላይ ትወድቃላችሁ አሉ ቆፈን መሳሪያው ሲተኮስ በቃ ምድሪቱ ነጭ ሰማያዊ ሆነ ምንድነው ተኮስ ጋንተ ልብስ ተኮስ ከመርኑና በዛ በኩል ምን ይመጣል ፈንጂ ወረዳ አዛዥ የፈንጂ ወረዳ አዛዥ ሲመጣ እኔ ከላይ ቂጥ ብዬ ይሄን ሲጋራዬ ትዝ ያወጣው ነፋለሁ አተን ይሄ ልጅ መሞቱ ነው ይሄ ልጅ ችግር ውስጥ ሊገባ ነው እኛንም ጠለ ምንም አልመሰለ ወጣትነት አለ ወጣትና ጉልበት አለ በዛ ላይ ሴንተር በቃ አልሜ ከተኮስኩ ባንድ ጥይት 40 ነው 50 መቼ በቀሪው ይሄ ነገር ህዝብ ጨረስኩት ብዬ ዘገነነኝ ታውዬ ማለት 40 እና 50 ምንድነው የምትመታ ተው እንጂ አንተ እኔ ቅድም ጀምሬ አዳምጫለሁ ተው እንጂ እንደዚህ አፕታቴን አትዝጋው ቀጥልሽ ከዛ ከጎጆ ወጣን መትረየስ ለብቻው ምድብ ታንክ ምድብ ለብቻ ሚሳኤል ምድብ ለብቻ ምሳችን ለብቻ ከዛ በኋላ በቃ እኔ አንዳንድ ጊዜ ዋናው አዛዥ ሳይኖር እኔ የሚማዘው ባራው ዱብ ያለ እንደበረዶ በልጅነቱ ጫት መቃምረው እንደው ብዬ አንድ ጊዜ ሲለፋ ምን ነው እሺ ቀጥል ከዛ በቃ አዛዡ በቃ የሌለ ጊዜ ነው እንጂ ያለ ጊዜ አብረን ነው የምንታዘው ኧረ በራም አሁን በቃ እንዴ በቃ ተወጥረው ቁጭ ይላሉ በወኔ ተወጥረው ቁጭ ይላሉ ባላው ስል በቃ ፒስታ የገባ መኪና በለው አላሉ ደግሞ ለምን የመሳሪያው ትዘ ለዲ አልበዛም ወይ አይ ከፈለክ ትወስዳለህ
ካልፈለክ ያንተንም እኮ ወስጃለሁ። ታው ይራፍ አይ ቁጭ ከማለት ማውራት ይሻላል በማለት እንጂ ዳዲራፍ ከፈለክ ብተውም ደስ ይለኛል። ወልድ ምን እንደሆንኩ ድንጋሬ እዛንድ ዋቋሩና እዛ ገባው አላልኩም። ታው አላልከኝም። እኔ መጀመሪያ ይኸውልህ ሬዲ በዚህ አይነት ነገር ወይና ቋርጣው ወይና እንቆራርጠጥ ስማ እኔ ስማዩ እኔ ራሴ ጮክ ብዬ እኮ ይሰማው በቃ ስማ ይኸው በቃ ገባ ቢላስ እንዲ ባታንክ ተኩሶ ዛፊል ቆምኩ አላልኩም። እዛ ባንዲራ ቆምኩና ማራክ ሰጣ እኔ አለቃ አንተ ወራዴ አያሪ ሁን ብሎ ላካ ስልጣና ገባን። መቼም እንደዛን ጊዜ ስልጣና ዲካም ባይወቴ የትም አላም እስራኤል እንድትገባ ስልጣና እንደዛ አድካሚ ስልጣና የለም። አንድ ቀን ተኩል ምናምን ሰላጣንና እዛ አንቲንግቡ ተባልን በሄሊኮፕተር ቡር ያሪኔ ኤርትራን እንገባ አራዩትንና ዳባዴ ወረዱዋል። ወረድን በምን ነው የምትወርዱት? ወረድን ከባጃጅ ነው እንደምትወርዱ አንተ ላይ እኮ ነው ሄሊኮፕተር ነው የጦር ሄሊኮፕተር ከዛ በፓራሹት አለ ያንጥላ ባሱ ዱብ አረጉና ወረድንና እኔና እሱ እዛ ሰማይ ላይ ትንሽ ዋክና ርከታባ ብለን ትንሽ ካራካር አንድ አሞራ አዳች ሬሳ ስትባላ እንትራን መታዋት እግሯን ቂሚዛ እሱን ስራ ነው ብላ ቂሚዛ ኢላይ ያንጥላን ባጥርሷ ቦርጫጭቃ በቃ ሊሞት ድብንል እንደምንም በየፍሬ ሲሆንና ነዳጅ እያሳጣው ሳካዛቅዝ ሲመጣ እባክህ እንደው ቆይ ሻርክ አገኛ ኢላይ ሻርኩን ኢላይ ቁጭ አልኩና ሲጋልብ እዛ ወረድን ዳባሌ የት እንደገባ ላቅንስታው ዳለኛው ሻዳሙ እንደዚህ ባየለ ሻይ ብሎይ ያየኛል። ለምን እኔም እንደዚህ አየር ኃይል እኮ ገብቼ ነበር። አንተ ስንተኛ ዞን እንደሆነ አላውቀውም እንጂ ገብቼ ባየር ላይ እንደዚህ ስንጠለጠል በቃ ይሄ ልጅ ሊወድቅ ነው እንደዚህ ሲሉ እኔ ጥሴ የፋኩ ይላወራንተ ጥቅልባቸዋለሁ። ታው ጥቅላሉ እሺ ጥቅትን አንዱ ጓደኛ ያቅ ነበር ይሄን ተንኮለን ያቅ ነበርና ያ ልጅ አይሆን አይቀርም እንደዚህ አይቶ አንተ እንደዚህ አይ ጮክ ብሎ አየኝና ጣራ ላይ ነበርክ ወይስ ላይ የባሹ ትኳልኩ እንዴት ነው አንተ እንዴ ታውዳዲ እኔ ስማ ግራና ቀኝ እኮ ማየት ያለብህ ነገሮች አሉ። ከዛ ወረድኩና ዳይቭ ምንድነው ዳይቭ በቃ የፓራሹቱን ልቅቄ ዝም ብዬ ገባሁ። ገብቼ 3 ቀን የዋኛው ዶልፊን አጠገቤ እንዴት እንደቀናችብኝ ተዋላይ ተከተላለች አያታለሁ ከኋላ ተከተላለች አያታለሁ። በኋላ ስወጣ ከዚህ ወጣው ወደ ጅቡቲ ያክል ይሆናል ስወጣ ማለት ነው። ዶልፊን አላሉኝ ስወጣ ስንታሩ ባካላዲ ቆሰላ እንጀቴ ያውልኝ እኔም አላልኩ የኛ አካባቢ ደግሞ አሳማ አለ። አትክልት ተራ ሄዶልህ ይሄን አሳማ ይሄን አትክልት ይነፋል ብለን ስንል እዛ ውስጥ በመኪና መተን እዛ አራገፍን። ካራገፍን በኋላ እንደዚህ አየና እንደዚህ አለ ባሳምኛ እንደዚህ ካለ በኋላ አቼቶ ካላረጋችሁልኝ አልበላም አላለም። ምኑ አሳማው ነው። አንተ ለምንድን ነው ግራ የምታጋባ? እኔ አሳማ ታው ላዲታው አይ ከተስማማን አንተም ትሰጠኛለህ እኔም ሰጣለሁ። ግን እንደዚህ አይነት ግን የመጨረሻ እኔ ማንም አንደማማጥም እባክህ አንተ እኔን አላምንም። ስንትማ ምን ጀግና ሳዋለ እዛ ይጃወራሉ ባሳንተ ለደላክ ራስህ ክፍት ነህ። ሁለተኛ እንደውም አጠገቤን እንድትደርስም ፈቃደኛ አይደለሁ ነገርኩህ። በቃ ሻፋዳ ምን ጆሮህ ቀዳዳ የምትበላው አንተ ነህ እንዴ? እኔ እኮ ዝም ብዬ ሳዳምጠው ከራሴ ጋር መሰለኝ። እኔ ደግሞ